ሐዋርያት ሥራ ምዕራፍ 19 ቁጥር 28 እንዲህ የሚል ቃል አለ። ሰዎቹም ይህን በሰሙ ጊዜ ክፉኛ ተቆጥተው የኤፌሶኗ አርጤምስ ታላቅ ናት እያሉ ይጮሁ ጀመር። ወዲያውም በከተማው ሁሉ ሁከት ተነሳ። ዝቅ ብሎ ጉባኤውም ተበጣብጦ አንዱ አንድ ነገር ሲናገር ሌላውም ሌላ ነገር እየተናገረ ይጯጯህ ነበር። አብዛኛውም ሰው ለምን እዚያ እንደተሰበሰበ አያውቅም ነበር። እንግዲህ ከዚህ ስብሰባ አብዛኛው ሰው ለምን እዚያ እንደተሰበሰበ አያውቅም ነበር። ይህ ስብሰባ የተካሄደበት ቦታ እንደ ስታዲየም ወይንም እንደ አምፊ ቲያትር አይነት በከተማው ያለ አደባባይ ነው እና እዚያ እንግዲህ የኤፌሶኗ አርጤምስ ታላቅ ናት፣ ከሰማይም ለወረደው ምስሏ እንዲሁም ደግሞ የመቅደሷ ጠባቂ እኛ የኤፌሶን ሕዝቦች ነን ምናምን እያለ ሕዝቡ ይጮሃል። ነገር ግን ከዚህ ጩኸት ከዚህ አድማ ጀርባ ያሉት በዋናነት ዲሜጥሮስ እና በስሩ ያሉ ሰራተኞች እንዲሁም ደግሞ በእንደሱ አይነት ሙያ የሚተዳደሩ ሰዎች ናቸው። እና ዲሜጥሮስ ሰልፉን ሲያስተባብር ወይንም ደግሞ ይህንን ስብሰባ እንዲካሄድ ሲያደርግ ምንድን ያደረገው? ሰብስቦ እንደሱ ያሉትን ሰዎችና ሰራተኞቹን ትርፋችን እጅግ በጣም ብዙ እንደሆነ ታውቃላችሁ፣ ነገር ግን አሁን አዲስ ትምህርት መጥቷል። እነ ጳውሎስ በእጅ የተሰሩ ጣዖታት አያድኑም፣ እንዲሁም ደግሞ የአርጤምስን ቤተ መቅደስ ምስሏል የእሷን አምልኮ የሚያጣጥል ትምህርት የሚያጣጥል ፍልስፍናን እያራምዱ ነው። ብዙ ሰዎች ደግሞ እየተከተላቸው ነው። በትምህርታቸው ደግሞ ኤዥያን እንዳለ ሞልተውታል። ስለዚህ የእኛ ቢዝነስ እናም የአርጤምስ ህልውና የመቅደሷ ነገር ምን ይላል እያለ ነው። ቀጣይነቱ ያሰጋል፣ ያስፈራል። ስለዚህ ብለው ነው ህዝቡን አስተባብረው ወደ አደባባይ ያወጡት እና ሙከቱ በጣም ታላቅ ነበር። እዛ ጋር የጳውሎስን ጓደኞች ይዘዋቸዋል። እንደገና ጳውሎስ ደግሞ ሊወጣ ሲል የመንግስት ሰራተኞች አሉ፣ ከመንግስት ጋር የሚሰሩ ወንድሞች፣ እነሱ ለምነው ነው ያስቀሩት። ነገር ግን በዋናነት ነገሩን የሚቃረኑት መንግስት ሳይሆን ከዚህ መቅደስ ወይንም ከዚህ አምልኮ ከዚህ የስህተት አሰራር ተጠቃሚ የሆኑ ሰዎች ናቸው። እናም ህዝቡ ግን ምን አይልም ነው የሚለው። አብዛኛው ሰው ለምን እንደሆነ ዓላማው ከጀርባው ምን እንዳለ አያውቅም ነበር። ስለዚህ ወንድሜ የእግዚአብሔር ቃል ወደ አንተ የመጣው ወይንም ደግሞ እየመከረ ያለው የስህተት ነው፣ የስህተት መንፈስ ነው፣ የመንፈስ አሰራር ነው፣ እንደዚህ ነው እንደዛ ነው ብለህ ስትጮህ ወይንም ደግሞ ብለው ከሚጮህ ሰዎች ሳይድ ስትቆም ነገሩን እንድትመረምር እውነት ነው ወይንስ አይደለም እንድትል ነው። ያንም ደግሞ የሚያስረዳ የእግዚአብሔር ቃል አለ። ማንበብ ነው፣ ማጥናት ነው፣ ደግሞ መጸለይ ነው። ስትጸልይ ደግሞ የሚመራ መንፈስ ቅዱስ አለ፣ መንፈስ አለ። ስለዚህም የሚያስተባብሩ የሚመሩ የሚፈልጉትን ነገር ለማድረግ ግዴታ ሰው የሚያስፈልጋቸው የሰው መብዛት የሰው ቁጥር ግድ ለነ ዲሜጥሮስ አስፈላጊ ነው። ሰው እየተወ የነ ጳውሎስን ምክር የነ ጳውሎስን ትምህርት ሐሳብ እየተቀበለ ከዚያ ነገር የሚወጣ ከሆነ እውነት ዲሜጥሮስ እንዳለው የአርጤምስን መቅደስ ምናምን ሆኖ ይቀራል፣ አምልኮዋም ይወገዳል። እንደገና ደግሞ እነሱም የማያስፈልግ ይሆናል፣ ቢዝነሳቸውም ይወድቃል ማለት ነው። ስለዚህ ቆም ብለህ እንድታይ ከጀርባው ምንድን ያለው ደግሞ ሲንን እያደረግኩ ያለሁት ስህተት ናቸው፣ የስህተት ናቸው፣ የስህተት መንፈስ ነው፣ እንደዚህ ነው እንደዛ ነው እያልኩ የፈረጅኳቸው ሰዎች እነማን ናቸው? ምንድን ነው የሚያደርጉት እንድትል ነው። እንግዲህ ያን ጊዜ ክፍሉን ሄደን ስናጠና የምናየው ከነ ጳውሎስ ሰውነታቸውን የነካ ጨርቅ እንኳን ወይንም መሐረብ ሰዎች ወስደው ምን ይሉ ነበር? በሽተኞችን ይፈውሱ ነበር። በአጋንንት ስራት ያሉትን ሁሉ ነፃ ያወጡ ነበር። አንዳንድ ሰዎች ደግሞ ጳውሎስ በሚሰብከው በኢየሱስ ስም እያሉ እንኳን ሳይቀር ተአምራት ለማድረግ አጋንንትን ከሰዎች ለማስወጣት ሙከራ ያደርጉ የነበረበት ጊዜ ነው። እንደገና ብዙ ጠንቋዮች፣ ብዙ አስማተኞች ወደ እግዚአብሔር ፈቃድና ሐሳብ የተጨመሩበት ጥንቆላ ስራቸውን፣ ሟርታቸውን፣ ድግምታቸውን፣ መተታቸውን የሚሰሩባቸውን መጻሕፍት እንዳለ አምጥተው በአደባባይ እያቃጠሉ እጆቻቸውን ለጌታ የሰጡበት ጊዜ ነው። ስለዚህ እነ ዲሜጥሮስ ደግሞ ቁጭ ብለው ይህን ነገር አይመለከቱት። ስለዚህ ወንድሜ የእግዚአብሔር ቃል እየመከረህ ነው። ምን እንድትል? የሚመራህ መንፈስ ቅዱስ እንዲሆን፣ አቋምህ ከእግዚአብሔር ጋር እንዲሆን። ይህን ደግሞ ልታደርግ የምትችለው ምን ስታደርግ ነው? እኔም መመክርህ ቁጭ ብለህ በእርጋታ እረፉ አይደል የእግዚአብሔር ቃል የሚለው። እኔም አምላክ እንደሆንኩ እወቁ እኮ። የሚሰማኝ ደግሞ ይላል በእርጋታ ምን ይላል? ይቀመጣል። የእግዚአብሔርን ቃል እንድትሰማ፣ እንድታነብ፣ እንድታጠና፣ እንድትጸልይ የሚመራህን መንፈስ ወደ አንተ እንድትጋብዝ እግዚአብሔር ራሱ በመንፈሱ ምን እንዲል እንዲመራህ እንድታደርግ እንዲመራሽ እንድታደርጊ ነው እኔም የምመክርሽ። እንዳየነው እነ ዲሜጥሮስ ባስተባበሩት በዚያ አድማ ላይ በዚያ አመጽ ላይ
ተሳትፎ ከነበረው ህዝብ አብዛኛው ምን አይልም ለምን እንደተሳተፈ የኤፌሶኗ አርጤምስ ታላቅ ናት እያለ ሲጮህ፣ ስለ መቅደሷ ሲጮህ፣ ሲከራከር፣ ሲቆጣ ከጀርባው ግን ምን እንደታሰበ አያውቅም ነበር። ዲሜጥሮስ እኮ ሰራተኞቹንና ደግሞ እንደሱ ባለ የሥራ ዘርፍ የተሰማሩትን ሰዎች ጠርቶ ሰብስበው ሲነግራቸው የምናገኘው ትርፍ እጅግ በጣም ብዙ እንደሆነ ታውቃላችሁ ነው ያላቸው። ስለዚህ ትርፉ ምንድን ነው ማለት ነው? የህዝቡን መታሰር፣ የህዝቡን ከነ ዲሜጥሮስ ቁጥጥር አለመውጣት ለነ ዲሜጥሮስ ምንድን ነው? ሌላው ደግሞ አስተማማኝ ለትርፋቸው ቀጣይነት ዋስትና ነው ማለት ነው። ለዚህ ነው የነ ጳውሎስን ትምህርት እና ማሰራር በዋናነት ተቃርነው እንዲቆሙ ያደረጋቸው። ስለዚህ ወንድሜ ቆም ብለህ፣ እህቴ ቆም ብለሽ አቋምሽን እንድትፈትኝ እግዚአብሔር እየመከረሽ ነው። አንድ ጥቅስ አንብቤ እንጨርሳለን። ኢሳይያስ ምዕራፍ 8 ላይ ያለ ጥቅስ ነው። እንደዚህ ይላል፣ እግዚአብሔር ብርቱ እጁን በላይ አድርጎ የእነኝህን ሰዎች መንገድ እንዳልከተል ምን አለኝ አለ? አስጠነቀቀኝ። እንዲህም አለኝ፣ እነኚህ ሰዎች አድማ ብለው የሚጠሩትን ማንኛውንም ነገር አድማ አትበሉ። አንዴ ደግሞአለሁ። እግዚአብሔር ብርቱ እጁን በላይ አድርጎ የእነኝህን ሰዎች መንገድ እንዳልከተል አስጠነቀቀኝ። እንዲህም አለኝ፣ እነኚህ ሰዎች አድማ ብለው የሚጠሩትን ማንኛውንም ነገር አድማ አትበሉ።